ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት ከአማርኛ ፊደላት ውስጥ ሸን ነው። ከነዛ ከአማርኛ ዛሬ ይዤላችሁ የመጣሁት በሸ የሚጀምሩ የአማርኛ ቃላትን ነው። ከአማርኛ ፊደላት ውስጥ ሸን በዛችኛዋ በሸ የሚጀምሩ የአማርኛ ቃላትን የምናይ ይሆናል ማለት ነው። በሸ የሚጀምሩ የአማርኛ ቃላት ማለት የመጀመሪያ ፊደላቸው ሸ የሆነ የንባቡ መጀመሪያ ፊደል ሸ የሆነ ማለት ነው። እነዚህ በሸ የሚጀምሩ ቃላትን በደንብ የምናይ ይሆናል። ስለዚህ እንደተለመደው ደብተርና እስክሪብቶ ይዛችሁ ቪዲዮውን ከጅማሬ እስከ ፍጻሜ ተከታተሉ። እኔ ጋር አብሮ እያነበባችሁ እየጻፋችሁ ተከታተሉ። ስለዚህ ወደ ክላሳችን ስንመጣ እዚህ ጋር በቢጫ የተጻፈ እዚህ ጋር ምን ይላል? በሸ የሚጀምሩ ቃላት በሸ የሚጀምሩ ቃላት። እሺ እነዚህ በሸ የሚጀምሩ ቃላት ማን ማን እንደሆኑ እና እንዴት ማንበብ እንደምንችል የምናይ ነው የሚሆነው ማለት ነው። ወደዚህ ስንመጣ ምን ይላል? ሸቀጥ። ሸ ከሸ ቤተሰብ መጀመሪያ ነች። ቀ ከቀ ቤተሰብ መጀመሪያ ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። እነዚህ ሶስቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ሸቀጥ የሚል ቃል እናገኛለን ማለት ነው። ሸተተ። ሸ ከሸ ቤተሰብ መጀመሪያ ነች። ተ ከተ ቤተሰብ መጀመሪያ ነች። አሁንም ተ ከተ ቤተሰብ መጀመሪያ ነች። ስለዚህ አሁንም እነዚህ ሶስት ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ሸተተ የሚል ቃል እናገኛለን ማለት ነው። ሸጎጠ። ሸ ከሸ ቤተሰብ መጀመሪያ ነች። ጎ ከገ ቤተሰብ ሰባተኛ ነች። ጠ ከጠ ቤተሰብ መጀመሪያ ፊደል ነች። ስለዚህ እነዚህ ሶስቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ሸጎጠ የሚል ቃል እናገኛለን ማለት ነው። ሸክም። ሸ ከሸ ቤተሰብ መጀመሪያ ነች። ክ ከከ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው መግደርደር አንድ ላይ ስናነብ ሸክም ይላል። ሸበሸበ። ሸ ከሸ ቤተሰብ መጀመሪያ ነች። በ ከበ ቤተሰብ መጀመሪያ ነች። ሸ አሁንም ከሸ ቤተሰብ መጀመሪያ ነች። በ ከበ ቤተሰብ መጀመሪያ። ስለዚህ እነዚህ አራቱ ፊደላትን ስርዓት ባለው አስተዳደር ወይም መግደርደር አንድ ላይ ስናነብ ሸበሸበ ይላል። ሸለመ። ሸ ከሸ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ስለዚህ በመጀመሪያ ፊደላት የተመሰረተ ቃል ነው። ሸለመ ይላል። ሸክላ። ሸ ከሸ ቤተሰብ መጀመሪያ ነች። ክ ከከ ቤተሰብ ስድስተኛ ነች። ላ ከለ ቤተሰብ አራተኛ። ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናነብ ሸክላ ይላል። ሸንቃጣ። ሸ ከሸ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ቃ ከቀ ቤተሰብ አራተኛ ነች። ጣ ከጠ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሸንቃጣ ይላል። ሸለለ። ሸ ከሸ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ስለዚህ እነዚህን ስርዓት ባለው አስተዳደር አሁን እዚህ ጋር ለለ ስላለ አንዱን ለ አንበን መተው አንችልም። ልክ እንደ ሌላ እንደ እንግሊዘኛ አንዱን አንበን
ሌላውን መተው አንችልም። አማርኛን ስናነብ ያሉትን ፊደላትን ሁሎችን መጥራት ግዴታችን ነው ማለት ነው። ሸለ ብለን አሁን መተው አንችልም፣ ሁለት ፊደል አንድ ስለሆነ ማለት ነው። ስለዚህ ሸለለ ብለን ሁለቱንም ፊደል ለለ ብለን መጥራት ይኖርብናል ማለት ነው። ስለዚህ ስርዓት ባለው አስተዳደር ወይም መግደርደር አንድ ላይ ስናነብ ሸለለ ይላል። ኦኬ። ሸንጎ ሸንጎ። ሸ ከሸ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ጎ ከገ ቤተሰብ ሰባተኛ ነች። ስርዓት ባለው መስተዳደር ወይም መግደርደር አንድ ላይ ስናነብ ሸንጎ ይላል። ሸንተረር ሸንተረር። ሸ ከሸ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ተ ከተ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው አስተዳደር ወይም መግደርደር አንድ ላይ ስናነብ ሸንተረር ይላል። ሸመገለ ሸመገለ። ሸ ከሸ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ስለዚህ በመጀመሪያ ፊደላት የተመሰረተ ቃል ነው ልንለው እንችላለን። ሸመገለ ይላል። ሸመገለ ይላል። ኦኬ። ሸገር ሸገር። ሸ ከሸ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው አስተዳደር ወይም መግደርደር አንድ ላይ ስናነብ ሸገር ይላል። ሸለቆ ሸለቆ። ሸ ከሸ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ቆ ከቀ ቤተሰብ ሰባተኛ ነች። ስርዓት ባለው አስተዳደር ወይም መግደርደር አንድ ላይ ስናነብ ሸለቆ ይላል። ሸረሪት ሸረሪት። ሸ ከሸ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ሪ ከረ ቤተሰብ ሶስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስለዚህ እነዚህ ፊደላትን ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናነብ ሸረሪት ይላል። ሸበተ ሸበተ። ሸ ከሸ ቤተሰብ መጀመሪያ ነች። በ ከበ ቤተሰብ መጀመሪያ ነች። ተ ከተ ቤተሰብ መጀመሪያ ነች። ስለዚህ በመጀመሪያ ፊደላት የተመሰረተ ባለ ሶስት ሆሄ ቃል ነው። ሸበተ ይላል። ሸበተ ይላል። ሸለቀቀ ሸለቀቀ። ሸ ከሸ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ቀ ከቀ ቤተሰብ መጀመሪያ ነች። ቀ ከቀ ቤተሰብ መጀመሪያ ነች። ስለዚህ እነዚህ አሁን ቀቀ ስላሉ እንደ ቅድም አንዱን ጠርተን አንዱን መተው እንደሌለብን ማሰብ አለብን ማለት ነው። ምንድነው የምንለው? ሸለቀቀ ቀቀ ብለን ሁለቱንም መጥራት ግዴታችን ነው ማለት ነው። ስለዚህ ሸለቀቀ ይላል። ሸመደደ ሸመደደ። አሁን ደደ ሲል አሁንም ልክ እንደዚሁ መጥራት ግዴታችን ነው ማለት ነው። ሸ ከሸ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ደ ከደ ቤተሰብ መጀመሪያ ነች። ደ ከደ ቤተሰብ መጀመሪያ ነች። ስለዚህ ስርዓት ባለው አስተዳደር ወይም መግደርደር አንድ ላይ ስናነብ ሸመደደ የሚል ቃል እናገኛለን ማለት ነው። ሸነሸነ ሸነሸነ። ሸ ከሸ ቤተሰብ መጀመሪያ ነች። ነ ከነ ቤተሰብ መጀመሪያ ነች። አሁንም ሸ ከሸ ቤተሰብ መጀመሪያ ነች። ነ ከነ ቤተሰብ መጀመሪያ ነች። ስለዚህ ራሱን የደገመ ነው ማለት ነው። ፊደላቱን እንደገና ደግሞ ነው ማለት ነው። እንደዚህ አይነት ቃል ራሱ የደገመ። ስለዚህ ሸነሸነ ራሱን ራሱ የደገመ ማለት ነው። ሸነሸነ ብለን እናነባለን ማለት ነው። ሸንኮራ ሸንኮራ። ሸ ከሸ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ኮ ከከ ቤተሰብ ሰባተኛ ነች። ራ ከረ ቤተሰብ አራተኛ ነች። ስርዓት ባለው አስተዳደር ወይም መግደርደር አንድ ላይ ስናነብ ሸንኮራ ይላል። ሸመተ ሸመተ። ሸ ከሸ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ተ ከተ ቤተሰብ መጀመሪያ ፊደል ነች። ስለዚህ ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናነብ ሸመተ የሚል ባለ ሶስት ሆሄ በመጀመሪያ ፊደላት የተመሰረተ ቃልን እናገኛለን ማለት ነው። ኦኬ። ሸረፈ ሸረፈ። ሸ ከሸ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ፈ ከፈ ቤተሰብ መጀመሪያ ነች። ስለዚህ ስርዓት ባለው አስተዳደር ወይ መግደርደር አንድ ላይ ስናነብ ሸረፈ የሚል ቃል እናገኛለን ማለት ነው። ሸረሸረ ሸረሸረ። ሸ ከሸ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ስለዚህ ራሱን የደገመ ቃል ነው ማለት ነው። ልክ እንደዚህ ጋር እንደተባባል ነው ራሱን ፊደላቱን እንደገና የደገመ ቃል ነው ማለት ነው። ሸረሸረ። ስለዚህ ሸረሸረ ሲል ሸረ መጀመሪያው አሁንም ሸረ እንደገና ራሱን ሲደግም ሸረሸረ የሚል ቃል
እናገኛለን ማለት ነው። ሸረሸረ ይላል። ሸሚዝ ሸሚዝ ሸ ከሸ ቤተሰብ መጀመሪያ ነች። ሚ ከመ ቤተሰብ ሶስተኛ ነች። ዝ ከዘ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናንብ ሸሚዝ የሚል ቃል እናገኛለን ማለት ነው። ሸሸገ ሸሸገ ሸ ከሸ ቤተሰብ መጀመሪያ ነች። ሸ አሁንም ከሸ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ስለዚህ ሁለቱ ፊደላትንም እነዚህ ሁለቱ ሸሻዎችን መጥራት ግዴታችን ነው። ሸሸገ ሸሸገ እንላለን ማለት ነው። ሸራረፈ ሸራረፈ ሸ ከሸ ቤተሰብ መጀመሪያ ነች። ራ ከረ ቤተሰብ አራተኛ ነች። ረ ከረ ቤተሰብ መጀመሪያ ነች። ፈ ከፈ ቤተሰብ መጀመሪያ ነች። ስለዚህ ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናንብ ሸራረፈ ሸራረፈ ይላል ማለት ነው። ሸፈነ ሸፈነ ሸ ከሸ ቤተሰብ መጀመሪያ ነች። ፈ ከፈ ቤተሰብ መጀመሪያ ነች። ነ ከነ ቤተሰብ መጀመሪያ ነች። ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናንብ ሸፈነ የሚል ቃል እናገኛለን ማለት ነው። ስለዚህ በዛሬ ክላሳችን በሸ የሚጀምሩ ቃላትን በደንብ አይተናል ማለት ነው። ቃላቱ እነዚህ ብቻ አይደሉም። ብዙ ቃላትን በሸ መመስረት ይቻላል። እኔ ግን ይዤላችሁ የመጣሁት እነዚህ ናቸው። ስለዚህ እናንተ ቪዲዮውን እያቆማችሁ እኔ ጋር አብሮ ማንበብን መጻፍን መለማመድ ይኖርባችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ልጆች ካላችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።